የዩቲዩብ ቻናል ከፍታችሁ በወር 20 ሺህ ብር 50 ሺህ ብር እንዲሁም 100 ሺህ ብር ማግኘት ትችላላችሁ። ነገር ግን እናንተ በትክክለኛው መንገድና በትክክለኛው ቀጣይነት ባለው መንገድ ከሰራችሁ ከዚህ በላይም ታገኛላችሁ ማለት ነው። ዛሬ እንዴት አድርጋችሁ የዩቲዩብ ቻናል መክፈት እንዳለባችሁ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ቻናል ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። እናንተን ያስተምራል ቁም ነገር ያልኩትን ቪዲዮ የሚለቅበት ቻናል ነው። እስከ መጨረሻው ድረስ አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ። እሺ በመጀመሪያ ደረጃ ምንድነው የምናደርገው? ወደ ዩቲዩብ ቻናላችን እንገባለን ማለት ነው። ወደ ዩቲዩብ ቻናላችን ከገባን በኋላ እዚች ጋር ሴቲንግ ውስጥ እንገባለን ማለት ነው። ሴቲንግ ውስጥ ከገባን በኋላ ምንድነው የምናደርገው? ከላይ ያለችውን ፕላስ ምልክቷን ይቺን ትንሿ እሷን እንነካለን ማለት እንደዚህ አድርጎ ያመጣልናል ማለት ነው። ፎርጌት ኢሜላችንን ፎርጌት ብለን መግባት ካሰብን ፎርጌት እንላለን። እኛ ግን አዲስ ቻናል ስለሆነ የምንከፍተው ከታች ጋር ክሬት አካውንት የምትላለች ማለት ነው። እሷን አንድ ጊዜ እነካለን ማለት ነው። ከዛ ፎር ማይ ፐርሰናል ዩዝ የሚላለ ፎር ወርክ ኦን ማይ ቢዝነስ የሚላለ እኛ ፐርሰናል የሚለውን ነክተን እንከፍታለን ማለት ነው። እሱን ከከፈትን በኋላ ስም ያመጣልናል ማለት ነው። ስማችንን እኛ የራሳችንን ስም እንጽፋለን ማለት ነው እስከ አባታችን። ከዛ የታችኛውንም እንጽፋለን ማለት ነው። ከዛ ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ ምንድን ነው የሚያመጣለን? ዴይ አለ፣ መንዝ፣ ይር አለ ማለት ነው። ቀኑን እንሞላለን ማለት ነው፣ እኛ የተወለድበት ማለት ነው። ስለዚህ ቀኑን እሞላለሁ ማለት ነው እኔ። እናንተም የራሳችሁን መምራት አለባችሁ ማለት ነው። ከዛ ጀንደር አለ፣ ሜል ኤንድ ፊሜል የሚለው እናንተ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል ብላችሁ ትሞላላችሁ ማለት ነው። ከዛ ታች ጋር ኔክስት የሚለውን ነክታችሁ ወደ ቀጣይ ዙር ትሸጋገራላችሁ ማለት ነው። ከዛ በኋላ ምንድነው የሚያመጣላችሁ? እዚህ ጋር የኢሜላችሁን ስም ያስመርጣችኋል ማለት ነው። እናንተ እሱ የሰጣችሁን ከወደዳችሁት ወደዳችሁት፣ አለዛ ከታች ጋር መጨረሻዋ ክሬት ዩር ኦን ጂሜል አድረስ የሚለውን ነክታችሁ ራሳችሁን የምትፈልጉትን ማድረግ ትችላላችሁ ማለት ነው። እኔ ለጊዜው እናንተ ለማሳየት ስለሆነ ይህንን አብዬ ኔክስት እላለሁኝ ማለት ነው። ኔክስት ካልኩት በኋላ ፓስወርድ ያመጣልኛል ማለት ነው። እናንተ የራሳችሁን ፓስወርድ ታስገባላችሁ፣ እኔም የራሴን አስገባለሁኝ ማለት ነው። ስለዚህ ከዛ እንደዚህ ካልኩት በኋላ ኔክስት ትላላችሁ ማለት ነው። ከዛ ኔክስት ካላችሁ በኋላ እንደዚህ አድርጎ ያመጣላችሁ ማለት ነው። ከታች ኔክስት ትላላችሁ ማለት ነው። ትንሽ ስክሮል ካደረጋችሁ በኋላ አግሪ ትሉታላችሁ ማለት ነው። የምናየው እንደዚህ አድርጎ ያመጣላችኋል። ከዛ አክሴፕት ትሉታላችሁ ማለት ነው። ቀጥታ እዚህ ያመጣላችኋል ማለት ነው። የዩቲዩብ ቻናላችሁ ዝርዝር ውስጥ ያመጣላችኋል ማለት ነው። ከዛ ምንድነው የምናደርገው? አሁን እንመጣና አሁን የከፈትነውን ቻናል ምን እናደርጋለን? ክሬት እናደርጋለን ማለት ነው። ስለዚህ እሱን አንድ ጊዜ እንነካና እሱን ከነካልን በኋላ ክሬት ቻናል የሚላለ እሱን ክሬት እናደርጋለን ማለት ነው። እዛ ጋር የሰጠነው ስም ትክክል ላይሆን ይችላል ማለት ነው። እዚህ ጋር መቀየር ከፈለግን እዚህ ጋር ከነካን በኋላ ኤዲት ቻናል የሚላለ ማለት ነው። ኤዲት ቻናል የሚለው ከነካን በኋላ እዚህ ጋር ስሙን እናንተ እዚህ ጋር የዩቲዩብ ቻናላችሁን ስም ትመርጣላችሁ ማለት ነው። ከዛ እዚህ ጋር ትጽፋላችሁ ማለት ነው። እናንተ ለምሳሌ እኔ ጀማል ኤዲተር ማለት ከፈለኩኝ ጀማል ኤዲተር፣ ከዛ ሴቭ አደርጋለሁ ማለት ነው እዚች ጋር። ከዛ ሴቭ ካደረኩ በኋላ ሃንድል የሚላለ እሱንም እንደዚሁ እጽፋለሁ ማለት ነው። ጀማል ኤዲተር። ከዛ ታች ጋር እሱም ይሰጠናል F41 ከዛ ሴቭ አለኝ ማለት ነው። ከዛ ይሄንን ጨረሱ ማለት ነው። እዚህ ጋር ዲስክሪፕሽን እናንተ መጻፍ ከፈለጋችሁ እዚህ ጋር ዲስክሪፕሽን ትጽፋላችሁ። ወቅቱ ዲስክሪፕሽን ማለት እናንተ ወደ ቻናላችሁ ለምሳሌ እንኳን ወደ ጀማል ኤዲተር በሰላም መጣችሁ፣ በዚህ ዩቲዩብ ቻናል ውስጥ የምታገኙት የተለያዩ ትምህርቶች ታገኛላችሁ። ለምሳሌ ኤዲተር፣ ዲዛይነር እንዲሁም የተለያዩ ዩቲዩብ ቻናል የሚያስተምሩ ትምህርቶችን ማግኘት ትችላላችሁ ብዬ ለምሳሌ እኔ እንደዛ አድርጌ ዘረዝራለሁ ማለት ነው። እናንተም የራሳችሁን ዩቲዩብ ቻናል የምከፍቱትን ቻናል ይሄንን በዚህ በዩቲዩብ ቻናል ማግኘት ትችላላችሁ ብላችሁ እናንተ ማስቀመጥ ትችላላችሁ ማለት ነው። ለዩቲዩብ ቻናላችሁ ባነር መስራት ትችላላችሁ ማለት ነው። እዚህ ጋር እናንተ ስማችሁን
ትመርጡና ከጋላሪ ሄዳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ይሄንን ጂሜል ክሬት አድርገናል ማለት ነው። ቀጣይ የምናየው ምንድን ነው? አሁን ዩቱብ ስቱዲዮ ውስጥ ገብተን ያንን እናያለን ማለት ነው። እንዴት አድርገን ዋናው ትልቁና መሳሪያው ዩቱብ ስቱዲዮ ያለው ማለት ነው። እሱን እናያለን ማለት ነው። አብራችሁን ቆዩ። እዚህ ጋር ኮንቲኒው እንላለን ማለት ነው። ኮንቲኒው ካልነው በኋላ እኛ አሁን ምንድነው የምናደርገው? ቀጥታ ወደ ሴቲንግ እንገባለን ማለት ነው። ሴቲንግ ውስጥ ከገባን በኋላ ሴቲንግ ውስጥ ያሉትን እናስተካከላለን ማለት ነው። ከዛ ምን ያመጣልናል? እዚህ ጋር ቻናል የሚል ያመጣልናል። እዚህ ጋር እንገባና በዩኤስኤ እናደርገዋለን ማለት ነው። ዩኤስኤ ዶላር ይላል። እዚህ ጋር ቻናል የሚለውን እንነካዋለን። እዚህ ጋር ካንትሪ ኦፍ ሬዚደንስ የሚል አለ። እሱን እንትን እንደዋለን ማለት ነው። እንመርጥና እዚህ ጋር ይሄንንም ዩናይትድ ስቴትስ እናደርገዋለን ማለት ነው። ከዛ እዚህ ጋር ቤዚክ ኢንፎርሜሽን ከሚለው ኪወርድ እናስገባለን ማለት ነው። እኛ ከቻናላችን ጋር ሊሄድ የሚችለውን ኪወርድ እንመርጥና እናስገባለን። ለምሳሌ እኔ ኤዲተር ስለሆነ የመጀመሪያ ስሜን ጀማል ኤዲተር ላለው ከዛ ጎ የሚለው ነካለው። አሁንም ስለ ኤዲተር የተለያዩ ስሞችን እዚህ ጋር አስገባለሁ ማለት ነው። ከዛ አድቫንስ ሴቲንግ የሚል አለ። እዚህ ጋር ለህፃናት ነው የተሰራው ወይስ ለህፃናት አይደለም የሚለውን እንትን እንላለን። እዚህ ጋር ኖ የሚለውን እንመርጣለን። እሱ ጋር ካመረጥን በኋላ ቀጥታ ፊውቸር የሚለውን እናልፋለን። እሱ ጋር ካለፍን በኋላ ሁለተኛዋን እናበራና ስልክ ቁጥራችን ቬሪፋይ እናደርጋለን ማለት ነው። ከዛ ቬሪፋይ ፒም የሚለውን እሱን እንመርጣለን። እሱን ከመረጥን በኋላ እዚህ ጋር ያመጣልናል ማለት ነው። ስልክ ቁጥራችንን እናስገባለን ማለት ነው። እስከሚያመጣልን እንጠብቀውና አሳያችኋለሁ። ከዛ እዚህ ጋር ሀገራችንን እንመርጥና ሀገር እንመርጣለን። እኛ ኢትዮጵያ ስለሆን ኢትዮጵያ የሚለውን እንመርጣለን ማለት ነው። ይሄ ምንድነው የሚጠቅመን? ይሄንን እንትን ማለታችን የሚጠቅመን ምንድነው? ከ15 ደቂቃ በላይ የሆነ ቪዲዮዎችን ለመልቀቅ ይረዳናል ማለት ነው። እዚህ ጋር ታስገባላችሁ ማለት ነው። ቁጥራችሁን እኔ ስለከፈትኩበት ሁሉንም እንትኑን ለጊዜው እዘለዋለሁ ማለት ነው። ከዛ ምንድነው የምናደርገው? አፕሎድ እዚህ ጋር የሚል አለ ማለት ነው። እዚህ ጋር ቤዚክ ኢንፎርሜሽን ታይትል እና ዲስክሪፕሽን ነው። ቅድም እንዳልኳችሁ ይሄን እንኳን ደህና መጣችሁ የሚል ነው። አድቫንስድ ሴቲንግ የሚል አለ። እዚህ ጋር ምንድነው ላይሰንስ የሚል አለ። ስታንዳርድ ዩቲዩብ ላይሰንስ የሚለውን እዚህ ጋር የመጀመሪያውን እንመርጣለን ማለት ነው። ከዛ ላንጉጅ ኤንድ ካፕሽን ሰርቲፊኬሽን የሚል አለ። ቪዲዮ ላንጉጅ የቪዲዮአችን ላንጉጅ ምንድነው ይሁን ነው የሚለው እዚህ ጋር እንመርጥና አማርኛ እንላለን ማለት ነው። ከዛ ዘቀቅንል ታይትል ኤንድ ዲስክሪፕሽን ላንጉጅ ይለናል። ታይትላችንን እና ዲስክሪፕሽናችንን የምንጽፈው በምንድነው ነው የምንለው። ከዛ እንመርጥለታለን። እዚሁም አማርኛ የሚለውን ይሄንንም እንመርጣለን ማለት ነው። ከዛ ከመረጥን በኋላ አሁን ደግሞ ኮመንት የሚለውን ኦን እናደርጋለን ማለት ነው። ከዛ እንደዚህ እናደርግና እዚህ ጋር ካታጎሪ የሚለውን እንመርጣለን ማለት ነው። እዚህ ጋር ምንድነው መጠንቀቅ ያለብን ነገር እኛ የምንሰራው ምንድነው ነው የሚለው። እዚህ ጋር ካር ኤንድ አለ፣ ኮሜዲ አለ፣ ኤዱኬሽን አለ፣ ኢንተርቴንመንት፣ ፊልም ኤንድ አኒሜሽን፣ ጌሚንግ የተለያዩ አሉ። ከዚህ ውስጥ እናንተ የምትሰሩት መርጣችሁ ማድረግ ትችላላችሁ ማለት ነው። ትራቨል አለ፣ ሳይንስ ኤንድ ቴክኖሎጂ አለ። ስለዚህ በዚህ መልኩ እናንተ የምትሰሩትን መርጣችሁ ማድረግ ትችላላችሁ ማለት ነው። እኔ ለጊዜው ሳይንስ ኤንድ ቴክኖሎጂ አደርገዋለሁ። ከዛ እዚህ ጋር ሞዴሬሽን አለ። እሱንም ቤዚክ ላይ እናደርገዋለን ማለት ነው። ከዛ እዚህ ጋር ሴቭ የሚለውን እንመርጣለን ማለት ነው። አሁንም እዚህ ጋር እንመጣና ፐርሚሽን አለ። ይሄ የዩቲዩብ ቻናላችን ኢሜል ነው ማለት ነው። እዚህ ደግሞ ኮሚኒቲ ሞዴሬሽን አለ፣ ሜሴጅ ሞዴሬሽን የሚሉ አሉ። እነዚህን ስታንዳርድ ሞዴሬሽን፣ ማኔጅ ሞዴሬሽን አለ፣ ቻናል ጋይድ አለ። እዚህ ጋር ዌልካም እንኳን ደህና መጣችሁ ምናምን ብላችሁ መጻፍ ትችላላችሁ ማለት ነው እንደቀድሞ። ከዛ እዚህ ጋር ሴቭ ብለን እንወጣለን ማለት ነው። ላችሁ ሙዚቃ አለ ማለት ነው። ፍሪ የሆኑ ባክግራውንድ ሙዚቃዎች እነዚህን መጠቀም ትችላላችሁ ማለት ነው። እናንተ ከፈለጋችሁ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር ምንድነው የምናየው? ፕሮፋይል አለ። እዚህ ጋር አፕሎድ ማድረግ እንችላለን እዚሁም ላይ ማለት ነው።
በዛኛው በዩቱብ ላይም ማድረግ እንችላለን። በዚህም አምጥተን አፕሎድ ማድረግ እንችላለን ማለት ነው። ስማችንም እዚህ ጋር እንደምታዩት አለ ማለት ነው። ኢሜላችን እዚህ ጋር አለ ማለት ነው። እንደምታዩት ዲስክሪፕሽንም እዚሁ መጻፍ እንችላለን። የዩቱብ ሊንካችን ቻናል ዩአርኤላችን አለ። እዚህ ጋር ደግሞ አድ ብለን የተለያዩ የሶሻል ሚዲያዎችን መጠቀም እንችላለን ማለት ነው። ሊንኮችን ማስቀመጥ እንችላለን። የቲክቶክ፣ ኢንስታግራም፣ የተለያዩ ኤክስ እንትኖችን መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ኮንታክት ኢንፎርሜሽን የሚል አለ። እዚህ ጋር ሌሎች ሰዎች እኛን ኮንታክት በኢሜል ማውራት ቢፈልጉ አድራሻችንን እዚህ ጋር ማስቀመጥ እንችላለን ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። የቻናላችሁን በዚህ መልኩ በቀላሉ መክፈት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም። ይህ ቻናል ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። የሚቀጥለው ቪዲዮ እስከምንገናኝ በያላችሁበት ሰላም።